ኢትዮ ቴሌኮም አዲስ ፊቸር አምጥቷል። ያለምንም ኢንተርኔት ጥቅል ቪዲዮ ኮል ማውራት ትችላላችሁ። ከዚህ በፊት ቪዲዮ ኮል ማውራት ብትፈልጉ ቴሌግራም፣ ኢሞ የመሳሰሉትን የምትጠቀሙት። አሁን ለኢትዮ ቴሌኮም ብቻ እንዴት አድርጋችሁ ቪዲዮ ኮል ማውራት እንደምትችሉ የማሳያችሁ ነው። ሰላም፣ ይህ አፕል አፕስ ነው እና በዚህ በአፕል አፕስ ቻናል የተለያዩ ኦንላይን ቢዝነሶችን በስልካችሁ ብቻ ገንዘብ የማሰሯችሁን የተለያዩ አፕሊኬሽኖችን የተለያዩ ሴቲንጎችን የማሳያችሁ ይሆናል እና ሳብስክራይብ፣ ላይክ፣ ሼርስ ማድረግ እንዳትረሱ። ወደ ቪዲዮ በመጀመሪያ ወደ ቴሌግራም እንገባለን። ከዛም በመቀጠል ሰርች ባሩ ላይ ሄደን ኢትዮ ቴሌኮም ቻት ቦት ብለን ሰርች እናደርጋለን። እናም ኢትዮ ቴሌኮም ቻት ቦት ብለን ሰርች ካደረግን በኋላ እዚህ ጋር መጀመሪያ ላይ የምታዩትን ኢትዮ ቴሌኮም የሚለውን እንመርጣለን። የመጀመሪያው እዚህ ቻት ቦት ብላችሁ ሰርች ካደረጋችሁ በኋላ ማለት ነው ያው እዚህ ጋር እንደምታዩት ኢትዮ ቴሌኮም የሚል አለ። እሱን እንመርጣለን። ከዛም ወደ ውስጥ ያስገባናል ማለት ነው። እሱን ስንመርጥ ከዛም ስታርት ቦት የሚል አለ። ስታርት ቦት የሚለውን እናስጀምረዋለን። ከዛ ስታርት እንዳል የሆነ መልእክት ይልክልናል። ከታች በኩል ራሱ መልእክት ይልክልናል። ፕሊዝ እናን የሚል አዎ፣ እዚህ ጋር እንደዚህ ይልክልናል። እኛ ከዛን ቴሌኮም የሚል አለ፣ ቴሌብር የሚል አለ። እኛ የቱን እንመርጣለን ማለት ነው? ቴሌኮም የሚለውን እንመርጣለን። እናም እንደመረጥ ልክ እንደዚህ ያመጣልናል። ከዛ እኛም ሜሴጅ መጻፈው ላይ ሄደን ምን ብለን እንጽፋለን መሰላችሁ? ላይቭ ጌስት ብለን እንጽፋለን ማለት ነው። ልክ እንደዚህ ላይቭ ጌስት ብላችሁ ከጻፋችሁ በኋላ ሰንድ እንላለን ማለት ነው። ከዛም በመቀጠል እዚህ ጋር አንድ መልእክት ይልክልናል። ሜኑ፣ ሆም ፔጅ፣ ላይቭ ኤጀንት ምናምን የሚለውን ይልክልናል። እኛ የቱን እንመርጣለን ማለት ነው? ላይቭ ኤጀንት የሚለውን እንመርጣለን። ከዛም ልክ እንደዚህ አይነት ሜሴጅ ያመጣላችኋል። ከዛ እናንተ ስማችሁን ታስገባላችሁ ማለት ነው። ያው እኔ ስሜን ላስገባ። ስሜን ልክ እንደዚህ በጽፌ አስገብቼ ብልክለት ከዛም በመቀጠል ፎን ነምበሬን አስገባ የሚል ሜሴጅ ይገባልኛል። እኔም ፎን ነምበርን አስገባለታለሁ ማለት ነው። ልክ እንደዚህ ፎን ነምበርን ጽፌ ካስገባውኝ በኋላ እልክለታለሁ ማለት ነው። ልክ እንደዚህ ከላኩለት በኋላ ሜሴጅ ይልክልኛል። ኢሜይልን አስገባ ይላል። እኔ ስኬፕ እላለሁ ማለት ነው። ቢኮዝ ኢሜይል አያስፈልገኝም። ስኬፕ የሚለውን ከነካችሁ በኋላ ኮንፎርም በሉ የሚላችሁን ይመጣል። ያስገባችሁ ስም ትክክል መሆኑን ቁጥሩ ትክክል መሆኑን ኮንፎርም በሉላችኋል። እናንተም ኮንፎርም ትላላችሁ። ከዛም ልክ እንደዚህ ይልክላችኋል። ከዛ እንደዚህ ከላከላችሁ በኋላ ኦሬዲ ተመዝግባችኋል ማለት ነው። እናም የሚቀራችሁ ለሜሴጅ ብቻ መጠበቅ ነው። በስልካችሁ ሜሴጅ ይልካል፣ በቴሌግራማችሁ ሜሴጅ ይልካል ማለት ነው። የዛን ሰዓት አሁን ተመዝግባችኋል። ሜሴጁን ብቻ ትጠብቃላችሁ። ከዛ በኋላ እጁ ደርሶናል ማለት ነው። ሜሴጁ እንደደረሰ ልክ እንደዛ አይነት ሜሴጅ ነው የሚልክላችሁ። እንደተመዘገባችሁ ሰክሰስፉል እንደተመዘገባችሁ ምናምን ነው ማወራው እና ሊንክ አለ። ሊንኩን ስትነኩ እዚህ ጋር ያለውን ሊንክ ማለት ነው። ሊንኩን እንደዚህ ነክታችሁ ስትገቡ እንደዚህ ያመጣላችኋል እና ሊንክ ውስጥ እንዴት መጠቀም እንዳለባችሁ ምናምን ነው ማሳየው። እዚህ ጋር እንዴት መጠቀም እንዳለባችሁ ምናምን ነው ማሳየው። ብዙም እንትን አይደለም። እዚህ ጋር አክሴፕት የምትለውን ከታች ያለችውን አክሴፕት ትላላችሁ ማለት ነው። አክሴፕት ካላችሁ በኋላ ቀጥታ እዚህ ጋር ብዙም እንትን የምታስገቡት ምንም አይነት ነገር የለም። ጀስት በቃ አጠቃቀሙን ብቻ ነው የማሳያችሁ። ብዙም ሳብስትራክት የሆነ ነገር የለውም። ሊንክ ውስጥ አክሴፕት ለማለት ብቻ ነው የምትገቡት እና አሁን በዚህ ሰዓት አስጀምራችኋል አክሴፕት ባላችሁበት ሰዓት ማለት ነው። እና ወደ ስልካችሁ ነው ቀጥታ ሜሴጅ የሚልከው ማለት ነው። እና ሜሴጅ ልኮልኛል። እስቲ ሜሴጅ ውስጥ ገብተን እንያ። ልክ እንደዚህ አይነት ሜሴጅ ነው የሚልክላችሁ በተሳካ ሁኔታ እንደተመዘገብንና የቪዲዮ ኮሊንግ እንዳስጀመርን ያው ያለ ዳታ ነው የምሰራው ብያችኋለሁ። ወይም በቮይስ ብቻ ነው እና እሱ እንዳስጀመርን ይነግረናል ማለት ነው። እና እኛ ማድረግ አለብን አሁን በመቀጠል ቀጥታ ወደ ሴቲንግ እንሄዳለን ማለት ነው። ሴቲንግ ላይ ጋለችውን እነካለን እና ወደ ሴቲንግ እንደገባን ልክ እንደዛ መጣል ሲም ኤንድ ኔትወርክ ሴቲንግ የሚለውን እነካለን። ሲም ኤንድ ኔትወርክ ሴቲንግ የሚለው ከታች እሱን እነካለን። ከዛ ኢትዮ ቴሌኮም ሳፋሪ የሚል አለ። ኢትዮ ቴሌኮምን እነካለን። ከዛም
ኢትዮ ቴሌኮም እንደነካን ልክ እንደዛ ያመጣል። በታች በኩል ቮልት ኮሊንግ የሚለው እሱን እናበራለን ማለት ነው። እሱ ጠፍቶ ነው ያለው። እሱን እናበራለን። ልክ እንደዚህ ስናበራ ልክ እዚህ ከላይ ኖቲፊኬሽን ባር ላይ እንዲያመጣልን 3G እናደርጋለን። ከዛ ደግሞ መልሰን 4G ላይ እናደርጋለን ማለት ነው። ልክ እንደምታዩት 4G ላይ እናደርጋለን። ከዛ ልክ እንዳደረግን በኋላ በላይ በኩል ኖቲፊኬሽን አለ ቪኦ ላይቭ የሚል ያመጣልናል ማለት ነው። ልክ ይሄን ነገር ካመጣ በኋላ ከዚህ በኋላ ኦሬዲ እኛ ቪዲዮ ኮል መጠቀም እንችላለን ማለት ነው። ለማንኛውም ሰው በቪዲዮ ኮል መደወል እንችላለን። ግን አንድ ነገር እዚህ ጋር ቪዲዮም መደዋወል የምትችሉት መደወል የምትፈልጉለት ሰው መመዝገብ አለበት ማለት ነው። ሁላችሁም ከተመዘገባችሁ በኋላ ለቤተሰቦቻችሁም ለጓደኞቻችሁም በቪዲዮ ኮል መነጋገር ትችላላችሁ ማለት ነው። ነገር ግን እንዳልኳችሁ መመዝገብ አለባችሁ እና ለመመዝገብ እንግዲህ ቀላል ነው፣ ብዙም አይደለም። ቴሌግራም ላይ ገብታችሁ እንዳሳየዋችሁ ብቻ ነው የምታደርጉት እና ለጓደኞቻችሁ ይሄን ቪዲዮ ሼር አድርጉ እና ደግሞ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ኮሜንት ላይም አስተያየቶች ካላችሁ ጻፉልኝ። ቴሌግራም ቻናል ላይ የተለያዩ አዳዲስ ነገሮች አሉ። ቴሌግራም ቻናል ላይ አፕ ኤፒፒ 3 ጊዜ ላፕስ ብላችሁ ወይም ደግሞ እዚህ ስክሪኑ ላይ የምታዩትን ሰርች ብታደርጉ ይመጣላችኋል። ብዙ ነገር እዛ ላይ አለና ጆይን በሉ። ቴንክ ዩ